Hi guys, እንዴት ናችሁ? ደህና ናችሁ ወይ? ረዲና ሀደራ ነኝ። ሶ በዚህኛው ዩቲዩብ ቪዲዮ ፕሮሰሱን አርሜኒያ ቱር አዘጋጅተናል በፍላይግል እና ዛሬ ኤምባሲ ያስገባንበት ቀን ነው። ዶክመንቶች ማለት ነው። አርሜኒያ ጉዞ አለን። መንፈሳዊ ጉዞ ነው ያዘጋጀነው ፈርስት ራውንድ። ሶ በጉዟችን የተለያዩ ገዳማቶችን እናያለን። የርቫን ከተማን እንጎበኛለን። የአርሜኒያ ዋና ከተማ እንጎበኛለን። ሶ ዛሬ ዶክመንቶች አስገብተናል ማለት ነው። ሶ በዚህኛው ቪዲዮ the whole ቪዲዮ የሚሆነው ከጉዟችን አንስቶ የነበረው ፕሮሰስ አሁን ይሄኛውን ከነገርኳችሁ ዛሬ ዶክመንት አስገብተናል ብያችኋለሁ። ስንቀበል ደግሞ ነገ የተቀበልነውን አሳያችኋለሁ። ከዛ ደግሞ አርሜኒያ ከሄድን በኋላ ኤቭሪ ፕሮሰስ ከኤርፖርት ጀምሮ ያለውን ደግሞ ቪዲዮ አስገባላችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ከእንደገና ደግሞ ኮመንት አድርጉ። ሄዳችሁ የምታውቁ ሰዎች ከዚህ በፊት ኤክስፔሪንሳችሁ እንዴት እንደነበረ ምናምን ላይ ኮመንት አድርጉ። ቀጣይ ደግሞ ዙር መመዝገብ የምትፈልጉ ሰዎች የቲክቶክ ፔጃችን ላይ ኢንስታግራም ፔጃችን ላይ መቼ እንደሚሆን ራውንዱ ፖስት ስለምናደርግ እዛ ላይም ገብታችሁ ስቴይ አፕዴትድ። ሀይ ዩቲዩብ እንዴት ናችሁ? ረዲና ሀደራ ነኝ። ዛሬ ያለነው ኤርፖርት ነው። አርሜኒያ ጉዞ አለብን። መንፈሳዊ ጉዞ አዘጋጅተናል። ሶ ግሩፖቻችን ኦልሬዲ ደርሰዋል። እኛ ደግሞ ደርሰናል። ቼክ ልናደርግ ነው። ፍላይት ታይማችን 8 ሰዓት ከ15 ማታ 2 ሰዓት ከ15 ነው እና አርሜኒያ ቪዲዮዎች ይለቅላችኋለሁ። ኔክስት ራውንድ ደግሞ ጆይን ማድረግ ትፈልጉ ከሆነ ስልክ ቁጥር አስቀምጥላችኋለሁ። ዊንድ ስለዚህ አሁን ውስጥ ደግሞ ያለውን ነገር አሳያችኋለሁ። ውስጥ ኤርፖርት ኤቭሪቲንግ ዲቴል በዚህ ታዩታላችሁ ማለት ነው። ተከታተሉ።